ሰላም ጤና ይስጥልን የናርጂቲው ቤተሰቦች ዛሬ የምንቆዝንበት የምንጠይቅበትና የእውነትን መራራ ገጽታ የምንዳስበት ልዩ ፕሮግራም ይዘንላችሁ ቀርበናል። የዛሬው እርሳችን አዲስ አበባና ነዋሪዎቿ የሚለውን በስድስት ክፍሎች ከፋፍለን እናየዋለን። ከተማዋ በድንጋይና በኮንክሪት ስታብድ የሰው ልጅ በኑሮ ውድነት ሲቀጭጭ የሚያሳይ እውነተኛ ግን ደግሞ የተጋነነ የሚመስል ገጠመኝ። ክፍል 1 የጉዞ ሲቃይ ፒያሳ መሄድ ወይስ ወደ ግንባር መዝመት? ጥንት አባቶቻችን ለጦርነት ወይም ለንግድ ከአንዱ ክፍል ሀገር ወደ ሌላ ክፍለ ሀገር ሲጓዙ ስንቅ ያዘጋጁ ነበር። ቆሎ ይቆላል፣ ዳቦ ይጋገራል፣ ጭቆ ይለወሳል። ዛሬ ግን በ21ኛው ክፍለ ዘመን በአዲሷ አዲስ አበባ ላይ ከዳርቻ ተነስተው ወደ መሃል ከተማ ፒያሳ ለመሄድ ተመሳሳይ ዝግጅት ያስፈልጋል። ታክሲ ተራ ላይ መቆም ማለት ራስን ለጽናት ፈተና ማቅረብ ማለት ነው። ሰልፉ እንደ አባይ ወንዝ ይረዝማል። በዚያ ሰልፍ ውስጥ ስትቆም ጺምህ ይበቅላል፣ ዕድሜ ይሄዳል፣ ሐሳብ ይባዝናል። ወዳጄ አንድ ታክሲ መጥታ ፒያሳ ስትል የሚነሳው ግርግር ልክ እንደ ፊልሙ ሃንገር ጌምስ የመኖር የመሞት ትግል ይመስላል። የታክሲው ዋጋ ደግሞ ሌላ ዓለም ነው። ድሮ በሳንቲም የምንሄድበት መንገድ ዛሬ ግማሽ ደሞዝን ይበላዋል። ታክሲ ውስጥ ገብተ ረዳቱ ሂሳብ ስል የኪስ ቦርሳ ይንቀጠቀጣል። ፒያሳ ደርሰ ለመመለስ የምታጠፈው ጉልበት ጥንት አባቶቻችን ካራማራ የዘመቱበትን ያህል መስዋዕትነት ይጠይቃል። መንገድ ላይ የምታየው ሕዝብ ሁሉ የሚሮጥ ይመስላል፣ ግን ማንም የት እንደሚደርስ አያውቅም። መዋከብ ብቻ። ክፍል 2 የሁለቱ ዓለማት ፍጭት ውስኪና ደረቅ ዳቦ። አዲስ አበባ ዛሬ የሁለት ጽንፍ ከተማ ሆናለች። በአንድ በኩል በአንዳንድ ከተማዋ ምርጥ ሰፈር በሚባሉ ምሽት ቤቶች ውስጥ ውስኪ እንደ ቧንቧ ይፈሳል። የአንድ ጠርሙስ ዋጋ የ20 ሰራተኞች ወራዊ ደሞዝ ነው። እዚህ ጋር ሀብት ይራጫል፣ ይጨፈርበታል። ሰማይ ጠቀስ ሕንፃዎች ላይ የሚበራው መብራት የድሆችን ጎጆ ጨለማለት ያጋልጣል። በሌላ በኩል ደግሞ የደረቅ ዳቦ ዋጋ ጣሪያ ነክቶ ዳቦ በነፍስ ወከፍ የሚባልበት ደረጃ ላይ ደርሰናል። እስቲ አስቡት። ዱቄት፣ ንሮ፣ ዘይት እንደ ወርቅ ተቆጥሮ እና ማታ ልጆቿ በባዶ ሆዳቸው ነገ ይሻላል እያለች በቅጥፈት ተስፋ ስታባብል ማየት ምን ያህል ያማል። ከዚህ በመቀጠል አንድ የገጠመኝን ገጠመኝ ላካፍላችሁ። ትናንት አንዲት እናት ሱቅ ቆመው አየሁ። ግማሽ ሊትር ዘይት ለመግዛት የያዙት ብር አልበቃላቸው። ሱቅ በደረቴው እማማ ጨምሯል ሲላቸው አይናቸው ውስጥ የነበረው ተስፋ ሲረግፍ አየሁ። በዚያው ቅጽበት በጎናቸው አንዲት ዘመናዊ መኪና እልፍ አላፍ ብር የሚያወጣ ውስኪ ጭና ትንከፋለች። ይህ ነው የአዲስ አበባ እውነታ። ክፍል 3 ልማት ለሰው ወይስ ለድንጋይ? እውነት ነው። ፓሪስም ሆነች ኒውዮርክ ከመሬት አልበቀሉም፣ ተሰርተው ነው፣ ተለፍቶባቸው ነው። አዲስ አበባን በማደጓ ኮሪዶሯ መጽዳቱ፣ መብራቱ የሚያስደስት እውነት ነው። ከተማዋ ካልተሰራች አታድግም። ነገር ግን ጥያቄው ቅደም ተከተል የትኛው ይቅደም የሚለው ነው። የሰው ልጅ ሆዱ እየጮኸ በባዶ ወዱ አስፓልት ላይ ቢራመድ ምን ይሰራለታል? ኢንዱስትሪ ህዝቡ የሚያመርትበት፣ ወጣቱ ሥራ የሚያገኝበት፣ ለከተማዋ ግንባታ ግብዓት የሚያመርቱ ፋብሪካዎች መቅደም አልነበረባቸውም ወይ ብሎ የሚጠይቅ ሰው አይጠፋም። ሁለተኛ ትምህርት። የሰው ልጅ አእምሮ በትምህርት ካለማ፣ ሀገር በቀል ሙያዎች ካልዳበሩ፣ ባለሙያ ከውጭ አስመጥቶ ማሰራት ትልቅ ውድገት መሆኑ፣ የተማረ ሰው ከሌለ ሕንፃው ብቻውን ባዶ ጋዳ መሆኑ ግልጽ ነው። ሰላምና ዳቦ። ሰው ሰላም ሲያጣ ሆዱ ሲራብ ሳይሆን ወዶ ሳይሆን ተገዶ ወንጀል ወደ መስራት ይገባል። የአስፋልቱ ልሙጥ መሆን ትርጉም አይሰጠውም። ፓሪስ እዚህ የደረሰችው መጀመሪያ ኢንዱስትሪዋን አሳድጋ ሕዝቧን መግባ ትምህርቷን አስፋፍታ ነው። እኛ ግን ቀሚስሽን በላዩ ላይ እንደሚባለው ወዳችን ሳይሞላ ፊታችን ለመኳኳል እየሮጥን ነው። በክፍል 4 የምንመለከተው ደግሞ የሕዝቡ ሮሮና የከተማዋ እድገት አለመጣጣም ነው። ዛሬ አዲስ አበባ ላይ መኖር ውድድር ሆኗል። የቤት ኪራይ ጭማሪው የልብ ምት ያፋጥናል። አንድ ክፍል ቤት ለመከራየት የምትከፍለው ብር ድሮ ቪላ ያሰራ ነበር። ከከተማዋ በየቀኑ ትታደሳለች። አሮጌ ፈርሶ አዲስ ይተካል። ይህ ጥሩ ነው። ግን የፈረሰው አሮጌ ቤት ውስጥ የነበረው ምስኪን ነዋሪ የት ገባ ብሎ መጠየቅ። ኑሮ ከከተማዋ እድገት ጋር አብሮ የመጓዝ አቅም አለው። አዲስ አበባ ለሀብታም ብቻ የምትመች ኤሊት ከተማ እየሆነች ነው።
ደሃ ነዋሪዋ ወደ ዳርቻ እየተገፋ ነው። ወደማይመች ሕይወት እየተወረወረ ነው። ከተማዋ ስታምር፣ ነዋሪዎቿ ግን እየከሰሙ ነው። የሰማይ ጠቀስ ሕንፃዎች ጥላ ስር የሚደበቁ ስንት የሚራቡ ሆዶች እንዳሉ ቤት ይቁጠረው። በክፍል 5 የምናየው ደግሞ ለማን ነው የምትታደሽው? አዲስ አበባ ሆይ ለማን ነው የምትታደሽው? አዲስ አበባ የሁላችንም ናት። እንድታምር እንድትዘምን፣ በአፍሪካ ብቻ ሳይሆን በዓለም እንድትመሰገን እንፈልጋለን። ነገር ግን እድገት ማለት ሕንፃ ብቻ አይደለም። እድገት ማለት የዜጎች ክብር ነው። ዳቦ ሳይኖር ዳንቴል፣ ፋብሪካ ሳይኖር ፏፏቴ፣ ሥራ ሳይኖር ፓርክ። ይህ ሚዛኑን የሳተ እድገት ነው። ሕዝቡ እያማረረ ነው። ሕዝቡ እየተጨነቀ ነው። መንገዶቿ ሲሰፉ፣ የሰው ልቦች ግን በጭንቀት እየጠበቡ ነው። የናርጅቲው ተመልካቾች ሆይ እናንተስ ምን ትላላችሁ? የአዲስ አበባ እድገትና የኑሮ ውድነቱ እንዴት ነው እየታያችሁ ያለው? ከፒያሳ እስከ ቃሊቲ፣ ከጦር ኃይሎች እስከ ኮተቤ ያለው መዋከብ መፍትሄው ምንድን ነው? በኮሜንት መስጫው ላይ ሐሳባችሁን አጋሩን። ይህን መልእክት ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ድምፅ መሆን የምንችለው አብረን ስንቆም ነው። ሰላም ለሀገራችን፣ ዳቦ ለሕዝባችን። በሚቀጥለው ፕሮግራም እስከምንገናኝ ሰላም ሁኑ።